እና ካንተ ጋር ብዙ መልካም ነገሮችን አሳልፈናል። እኔ ግን በዚህ ጾም ጀምሮ እጅግ በጣም ጸልየው ነገር እግዚአብሔር አምላክ መቼም እኔን ኃጢአተኛ የሆንኩትን ባሪያውን ከሰማኝ ቁም ነገር እውነቴን ነው። እሺ አይ የሆነ ነገር ልትመስለኝ ነው። አይ አይደለም፣ ጀስት አሁን ከልቤ የሆነውን ነገር ነው የምናገረው። ተወዳጆች ጆሲ ወንድማችን እኛን ወንድሞቹን አክብሮ በጣም ቀርቦ ወደኛ ተምሯል። ቤተክርስቲያን ለሞቅ ሞክሯል። በተመሳሳይ መልካም የሆኑ ነገሮችን አድርጓል። የተወለደበትን ቀን ሁሉ ሳይቀር በኦርቶዶክስ ቅዱስ ቤተክርስቲያን ተገኝቶ አክብረዋል። ያከበረው ደግሞ ከነዳያን ጋር ነው እና መልካም የሆኑትን ነገሮች በአጠቃላይ እንግዲህ እስካሁን እየተጓዘልን ነው እና እኔ አንድ ምኞት አለኝ። ያ ምኞቴ ደግሞ ምንድነው? ከአንተ ጋር ብዙ ቦታዎች አብረን ታይተናል እና በቅዱስ ቤተክርስቲያን ውስጥ በመቅደስ ውስጥ ነጠላችንን ለብሰን ሀብተ ወልድና ስመ ክርስትና አግኝተህ የኢየሱስ ክርስቶስን ስሙን መጥራት ብቻ ሳይሆን ስጋውን እንድትበላ ደሙን እንድትጠጣ ያቺ ጊዜ ቀርባ ያንን ህይወት ስትኖር ማየት እንፈልጋለን። ይሄ ምኞት ነው፣ አይከለከልም እና እኔ አብዝቼ ጸልያለሁ። ሁሉም ኦርቶዶክስ የሆኑት ወንድሞችም እንዳንተ እንደሚጸልዩ ተስፋ አደርጋለሁ። ጆሲ ዝግባው ወንድማችን ረጅም የሆነ መቋሚያ ይዘህ በመቅደስ ውስጥ ነጭ ሆኖ ነጠላ ለብሰህ ተንሥእ ለጸሎት ሲባል እግዚኦ ተሳለህን እያልክ ከኛ ጋር ሰላም ለኩልክሙ ሲባል ደግሞ ምስለ መንፈስከ እያልክ ተሰጥኦን እየመለስክ ታጠገባችን ቆመ እውነተኛውን ጌታ ኢየሱስ ክርስቶስን እንድታመሰግነው ማየት ፍላጎታችን ነው እና እግዚአብሔር አምላክ ያንን ለማየት ያብቃን። ከኃጢአት በስተቀር የልብ መሻት ይፈጽምልን ወንድማችን። አሜን አሜን። በጣም ነው የማመሰግነው። እኔም ቅድም እያልኩ ነበረ በጣም ቲክቶክ ላይ በጣም እግዚአብሔርን ቃል እንደ እንጀራ የሚሰጡ ወንድሞችን እግዚአብሔር ስላስተዋወቀኝ ሁሌ ፈጣሪን አመሰግናለሁ። የምሬን ቲክቶክ አስተዋወቀን። ጓደኝነት፣ ወንድምነት፣ ቤተሰባዊነት ነገር ያገኘሁበት ነውና የምር እኔ ላይክ እወዳለሁ ስል ላይክ አንዳንዴ አንተን ለማናደድ ምንም የምርም ስለምወድ ነው ስለማከብርህ ነው እና ፈልዩ ሪስፔክት በጣም እና አሁንም እወዳለሁ። ወደዚህ ማንም ቀይር ነው ምንም አይጣልም ወይ ቅዱስ ሚካኤል እንደው ከዲያረባ ከባከ ከመጽሐፍ ቅዱስ ያሳወተ ጭራሽ ጅንጀና ረከው ነገሩ ወይ መድኃኔዓለም እኔው አይቀርም። እኔ ምን አለ ፈለገ አትናቴዎስ በሉ። ይሄው እኔ ዛሬ ተናገርኩኝ። ይሄው በቃ ትንቢት ተናገርኩኝ። ተወዳጆች ትንቢት፣ አዋጅ 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 አዋጅ። የሰማ ይስማ። ወንድማችን ጆሲ እኔ ትንቢት ተናገራለሁ። በቃ ወር ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ አመት ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ ግን የእግዚአብሔር ልጅ ይሆናል እና ደግሞ ኢየሱስ የሚለውን ስም መጥራት ብቻ ሳይሆን የእርሱን የኢየሱስን ማለት ነው ቅዱስ የሆነ ስጋውን በልቶ ክቡር የሆነ ደሙን ጠጥቶ ስለ እውነት የእግዚአብሔር ልጅ ይሆናል። በቃ ይሄ የኔ ትንቢት ነው፣ አይቀርም ብራዘር። በሌላ ቦታ ሟርት ሊባል ይችላል። ኤኒዌይስ ግን እኔ ትንቢት ተናግሬያለሁ እና ምኞቴም ነው። ይታይሻል፣ ቋጥር ያለው ብራዘር። እንደዚህ ምንድነው ቋጥር ያለው ነው። ኦኬ እሺ። ነገ ለማንኛውም ነገ ደውልልሃለሁ። አንተ እንዳረሳ ደውልልኝ። እንደተነሳ 5 ሰዓት 6 ሰዓት ደውል። እሺ ሰላም። ደህና ደርልኝ። እሺ ባይ ባይ።